ገመዱ ስትወጡ ጭንቅላቷ ላይ ምንም አይጃብ አልነበረም። እሺ ጸጉሯ የዛኔ ሹሩባ ነበር ወይስ እንዲሁ ዝም ብላ ነው የለቀቀችው? ልብሷን ስለማታስታውስ ችግር የለውም። ጸጉሯን የተሰራ አይመስለኝም። እሷ ልጅቷ የሆነ ልስልስ ያለ ጸጉር መሆኑን አስታውሳለሁ። የለሰለሰ ሉጫ። ኦኬ እሺ። ከዛ በኋላ ይቅርታ ጠይቅ መጨረሻ ጠይቅ ነው ጨርሻ እንጂ እሺ በቃ የገጠር ልጅ አሁን አንተ ሀና ሞታለች ስትባል መጀመሪያ ለማን ነው የተናገርከው? ኧረ እኔ ለማንም አልተናገርኩም። ቤተሰብ ራሳቸው ናቸው ደውለው የጠየቁኝ። ሲጠይቁኝ እነሱ ሰምተው ነው የጠየቁን። ገና እዛው ፈርሻ እንደሆነ ማለት ነው። በስንተኛ ቀኑ ጠየቁ? እዛው በቃ ልክ ማታ ገባን፣ ጠዋት ማርፈጃ ላይ ጠየቁን። ከዛ እናንተ እንኳን አይተን ቢሆን እና ምን ነበረ ያለውን ነገር ነገርናቸው። ያው መተው እንደነገሩን ማለት ነው። ቤተሰብ ማለት ባለቤቷ ወይስ አባቷ? ራሱ አባቷ ባለቤቷ ደውሎልህ ነበር? ባለቤቷንም አውርቼዋለሁ። ኦኬ በኋላ ደውሎልህ? አውርተናል። በኢሞ ደውሎልኝ ማለት ነው። ከዛ ፋዘሯም ሁሉ ደውሉልኝ። ሌሎቹ ጋርም እንደዚሁ ነገሰ የሚባለው እንደዚሁ አለ የለ ጠየቁኝ። ያለውን ነገር ነገርኳቸው። ልክ እንደዚህ ቲክቶክ ላይ እንዳያረኩት ማለት ነው። እሺ ለምንድን ነው ነገር ስለሌለ ታዲያ አንተ ለምንድን ነው ልጆቹን ሰብስበህ ቶሎ ቤተሰብ እያስቸገረን ነው ቪዲዮ እንስራ ብለህ ያልካቸው? እኔ ቪዲዮ እንስራ፣ ግማሹ በጥይት ተመታለች ይላል፣ ግማሹ ጀልባ ተገልብጦ ነው ይላል፣ ግማሹ ድንበር ላይ እንደዚህ ሆና ነው እያሉ እኔ ቪዲዮን የሰራው ሳሪ ከ8 ቀን በኋላ ነው። እንግዲህ አስቢ፣ እዛ ድንበር ላይ ቁጭ ብለናል፣ ብዙ ቀን ተቀምጠናል። ከዛ በኋላ አደን ገብተን ነው የሰራውት ቪዲዮውን ማለት ነው። አደን የሚባል ሀገር ገብተን እንግዲህ ዛሬ እንኳን ለመድረስ 2 ቀን ይፈጃል በመኪና። ኦኬ አሁን ያ አንተ ቤተሰቦቿ ደውሎልህ ኦልሬዲ መሞቷን አረጋግጠ ጠይቀሃል። ሌላው ሰው የፈለገው ቢል አንተ ለምንድን ነው ቶሎ እኛ እንሰባሰብ? እኔ አሁን በክፋት አስቤ አይደለም ቪዲዮውን የሰራሁት ገባሽ? አይኖ ግን ሌላ ነገር አስቤ አይደለም። ግን ከኛ ጋር ስላለች የተፈጠረውን ነገር ህዝብ እንዲያቅብዬ ለህዝብ ነው የተናገርኩት። ያ ነገር ጥፋት ነው ካላችሁ ደግሞ ይቅርታ ጠይቃለሁ ብዬ ይቅርታ ኖ ዌይት ገና ይቅርታው ላይ አልደረስክም። ሲቀጥል አሁንም ደግሞ ሌላ ጥያቄ። አሁን አንተ ስትጮ ሰምቻለሁ፣ እንደገና ደግሞ ፊቷ እንትን ብሎ ነበር አልክ። አሁን አብሮ የነበረው ልጅ ግን ምንም አይነት ጩኸት እንደሌለና መደፈሯ ላይ ምንም አይነት ነገር እንዳልሰማ ነገረን። የትኛው? አሁን ቅድም ሲያወራ የነበረው ልጅ? ይሄኛው ከዛ በኋላ የመጡ ልጆች ናቸው። 2 ልጆች ናቸው። አንዱ ሉሌ ይባላል፣ አንዱ ይሄ ደምሳሽ የሚባሉ። እነዚህ ከዛ በኋላ ነው የመጡት። ሌሊት ላይ ነው የተገናኘነው። ኦኬ ሚኪ ሂድበት። ኦኬ እኔ የምለው ምንድነው ሃኒ ድምጽ አሰምታ ነበረ። ድምጿን ሰምተዋል። ስትመጣ ፊቷ በላዟን ተመታለችና ሙታለች ብለህ ነገር ሲሉህ ምን ተጠራጠርክ አንተ? እንደው መቼም አንተን ያህል ንቁ ሰው መቼም እንኳን አንተ ማንም ዛሬ ያጠፋውም የሆነ ሰው በዛ አሰቃቂ ድምጽ እየጮኸች መጨረሻ ፊቷ ላይ እንደዛ ሆኖ ስታየው መጨረሻ ምን ተሰማህ አንተ? ሙታለች ሲሉህ ምንድነው የተሰማህ ነገር? ምን አልክ አንተ? ምንም ያልኩት ነገር የለም። እሺ እሰራለሁ ቪዲዮ አልካቸው ወይስ ዝም አልክ? እኔ ቪዲዮ ስራም አላሉኝም፣ ማንም ያለኝ የለም። ስለዚህ ቤተሰቦቿ ናቸው መጀመሪያ ደውለው ሀና የታለች ብለው ያሉ ሰዓት ቪዲዮ የሰራው አንተ? ኖ እነሱም እንደዚህ ብለው አይደለም እኮ የጠየቁኝ ብራዘር። እሺ ደወሉብኝ አልኩ አይደል እንዴ? ደውለው እናንተ እንኳን አይታችሁ ቢሆን እና ምን ነበር አሉኝ። ያገር ልጅ ናቸው። እናንተ እንኳን አይታችኋት ቢሆን ስትሞት እና ምን ነበር አሉኝ። አይ እኛ ባይናችን አላየንም፣ ግን የተነገርነውን እንደዚህ ብለው ያሉን ነው ለእናንተ የተናገርነው። እኛ ባይናችን አላየንም ብለን ተናገር። ያ ማለት ግን ባይናችሁ ሳታዩ ቪዲዮ ሲሰሩ እንዴት ምን መረጃ ይዛችሁ ነው እንደማለት እንደሆነ ገብቶሃል? እናንተ እንኳን አይታችሁ ቢሆን ኑሮ እና ምን ነበር ሲሉ ምን ማለት እንደሆነ ተረድተዋል? ግን እነሱ ያሉትን ኮ ቪዲዮም የለም የፎቶ ማስረጃም የለም። ባይሆን እንኳን ያገሯ ልጆች ባይናችሁ በብረቱ አይታችሁ ቢሆን ኑሮ እና ምን ነበር ልጅቱ በህይወት አለች እንደማለት ነው። እንደዛ ሲሏችሁ ቀጣይ የምጠይቀው ለባለቤቷ ነው ደውለህ አንተ የነገርከው መሞቷን ወይስ እሱ ነው የደወለልህ?
እንዲሱ ራሱ ነው የደወለው። ቤተሰቦቿም ራሳቸው ናቸው የደወለው ሰምተው እኔ ከየት እንደሰሙ ወሬው ራሱ ጅዳ ደርሶ በቲክቶክ ሁሉ ተሰራይቶ ነው እኛ የሰማነው። እንትን ቤተሰብ እንደዚህ እንትን ያለ ማለት ነው። በቲክቶክ ሁሉ ቁጭ ብለን አይተናል። ቲክቶክ ላይ ተለቁ ልጅቷ እንደዚህ ሆናለች እያሉ ማለት ነው። ይሄ ሁሉ ሰው ተጠያቂ ነው ማለት እኮ ነው በዛ አይነት እንደው ከፈቀዳችሁልኝ አይደለም ትላለህ። ንገረኝ እስኪ ሚኪ። ልክ ነህ፣ ግን በቦታ ያለ ሰውና በሚዲያ ላይ የሚያወራ ሰው እኔ ያለሁት ስናገር እኔ አሁን ወንጀለኛ ከተባልኩ በቦታው ላይ የሌለ ሰው ይችን ልጅ ጥይት መቷት ነው ተገልብጣ ነው እያሉ የፖስተቱት ሰዎች ምን ሊባሉ ነው? ኦኬ ለዚህ መልስልኝ ሚኪ። በቃ ይመልስልኝ። ተስፍሽ አይደለም ቆይ የገጠር ልጅ አንድ እንትን አለኝ ሚኪ እኮ መልስልኝ ወይ መልስልኝ። እሺ መልስልሃለሁ። ቆይ ሚኪ ልንገረው ብዬ ነው። ይኸውልህ ሚኪ እኔ ቅድም ሰውየውን ስጠይቀው እሱ ነው ለምስክርነት ያመጣው። ስጠይቀው ለገጠር ልጅ የምጠይቀው ተጨማሪ ስላለ ነው እና ያ ሰው ይምጣ ስላላችሁ ነው። የማይመጣ ከሆነ እኔ አንዴ ልጨርስና ሐሳቡን የዛን የሰበሰብኩትን ከዛ ሌላ ሰው ሄድበት አይሻልም? ለተስፍሽ እድል ስጠው። እስካሁን አልጠየቀውም እሱ አንዴ። እሺ ሚኪ አንዴ ጥያቄ አይደለም። እኔ ወሳኝ ነገር ልጠይቅ ነው። ምናልባት አንዳንድ ጊዜ አላቅም። በቃ ሁላችንም ራሳችን አሁን ማለት ነው እኔን ብቻ እየጠየቃችሁ ወንድሜ ገጠር ለመያዝ አትሞክሩ። እኔን ተጠያቂነት አታርጉ። ለምንድን ነው እንደዚህ የሚሆነው? የገጠር ልጅ አንዴ አዳምጠኝ ወንድም አለም። የእናቷ ልጅም ቢሆን ባለቤቷም ቢሆን የገደላት ከተጠረጠረ መጠየቁ ግድ ይላል። አሁን ያንን ከክፋት አትየው አትጠይቁኝ በሚለው አይደለም። መጀመሪያ ቪዲዮ እኔ እኮ አትጠይቁኝ አላልኩም። እስካሁን ድረስ መልስ ስሰጥ ቆይቻለሁ። አሁን ለምንድን ነው ታዲያ ጓደኞችን አስገብታችሁ ደግሞ የኔን ጥያቄ መልስ ታገኛላችሁ እነሱን ስጠይቋቸው አይደል? ችግር የለውም እንሰማለን እነሱን። ግድ የለም። አንድ ጥያቄ መጠይቅት ጥያቄ ነው። አንድ ጥያቄ ምን መሰለ? አሁን ቪዲዮ ሞታለች ብለው የላኩልንን ማስረጃ አንተ ታምንበታለህ? አብረሃት ነበርክ፣ ልብሱንም አይተሃል፣ የለበሰችውንም እዛ ሁኔታውንም አይተሃል፣ ጸጉሯንም ለስላሳ ነው ብለህናል። እነሱ ቪዲዮ ለቀው እሱን መፍረድ የምችለው ከጓደኞቼ ጋር ሆኜ ነው። ታምንበታለህ? እዚህ ጋር ነጥብ ለማስጣል ወይም እኔን ተጠያቂ ለማድረግ አይደለም እኮ አይደል እንዴ? እናንተ የምትሰሩት እውነት ለፍርድ ከሆነ ለትክክለኛ ፍርድ ከሆነ ህዝብ እዚህ ጋር ያመጣችሁ ወይ ነው አንተን እንደራስን የጠየቁት። አምንበታለሁ አላምንበትም ይምጡ እኮ እኔ ብቻ ለምንድን ነው እንደዛ አይነት ጥያቄ የምጠየቀው ነው የኔ ጥያቄ። ደግሞ ተረዳኝ። አንተ የነገርከን አንተ ሃው እንዴት ነው አንድል ምን የሰሩትስ? እሺ ምን ልትላቸው ነው? ከኔ በፊት የሰሩት የገጠር ልጅ ስለ አንተ ቪዲዮ ብቻ ልጠይቅህ ብቻ ስለ ቪዲዮ። እሺ እንግዲህ ቪዲዮን የሰራው ከ8 ቀን በኋላ ነው። ቪዲዮንም ልሰራበት የቻልኩበት ምክንያት ብዙ ሰዎች ግማሹ ተገልብጣ ነው ግማሹ በጥይት ሞታ ነው እያሉ አይደለም የገጠር ልጅ እነሱ እናንተ ያያችሁት ነገር ቢኖር ኖሮ መረጃ ቢኖራችሁ ኖሮ እና ምን ነበረ እያሉ ብለውሃል። ከዛ በኋላ ነው ቪዲዮ የሰራው ወይስ ከዛ በፊት ወንድሜ? ቪዲዮን የሰራሁት እኔ እኮ ከ8 ቀን በኋላ ነው አልኩሽ። እኛ እነሱ የጠየቁን በገባለት ነው። ማታ ገብተን ነው ወደ ጠዋት ላይ። ጥሩ። ስለዚህ የገጠር ልጅ ቤተሰቦቿ መሞቷን ሳያምኑ ማስረጃ እንደሌለ እያወቁ አንተን ራሱ አላያችሁም እያሉ እንዴት አንተ ቪዲዮ ሰራህ? አይልሽ ለዛ ቪዲዮ እኮ ነገርኩሽ እኮ አይደል እንዴ? ለዛ እኮ መልስ ሰጠሁ አይደል እንዴ? ከኔ በፊት እየሰሩ እንግዲህ ከ8 ገና በማግስቱ ነው ቪዲዮ የገጠር ልጅ ስለነሱ አይደለም የተሰራው፣ ገና በማግስቱ ነው። ኖ ወይ እንደዛ አይደለም። አላየሽም? አንቺ ባይንሽ አላየሽም እኮ አይደለም። የኔ ጥያቄ አይደለም መልሽልኝ። አንቺ ለራስሽ ባይንሽ አላየሽም? ስለሷ ተሰርቶ አይተሽ አላየሽም? እኔ እየጠየቅኩ ያለው አሁን ለምሳሌ ቤተሰቦቿ አብረ በመሄድህ ከዛ በኋላ ሲጠይቁ በጣም አንተ ያላየው ነገር በመሆኑ በጣም አዝነው እናንተ እንኳን ብታዩ ኖሮ እና ምን ነበር እያሉ እየተናገሩ ለምንድን ነው አንተ ወጥተህ ቪዲዮ የሰራኸው? እኮ ህዝቡ ማወቅ ስላለበት ነው። ቤተሰቦቿ ራሱ ሳያምኑ አይደለም የገጠር ልጅ ቤተሰቦቿ ሳያምኑ ቤተሰቦቿ ኢቭን አለማመናቸውን እኮ ለአንተ እየነገሩ ነው። ለምንድን ነው ለህዝቡ ወጥተህ ቪዲዮ የሰራኸው አንተ? ከይቅርታ ጋር
እነሱ ናቸው ራሳቸው እነማ ቤተሰባቸው ማለት ነው። የኔ ቤተሰቦች ያክስቴ ልጅ አለች እዚህ የአጎቴ ልጅ ማለት ነው። እና ቪዲዮ ስራ ስትለኝ እኔ ቪዲዮ አልሰራም አልኩኝ። ቪዲዮ አልሰራም ስላት ከነሱ ቤተሰቦቹ እስከዛሬ ለስንት ሰው እየሰራ ቪዲዮ እንዴት ለኛ ልጅ አንድ ቪዲዮ እንኳን መስራት ያቅተዋል ሲሉ ከዛ እንደዚህ እያሉ ነው ብለው ሲሉኝ ነው እኔ ከዛ ከጓደኞቼ ጋር አንድ ላይ ሆነን ቪዲዮን የሰራው። አዎ ግን አሁን ጓደኞችም ሳያምኑበት ነው የሰሩት፣ እፊቱ እየተናገሩ ነው። አንተ ግን እነዛ ሰዎች ሆነ እኮ ይቅርታ እኮ ጠየቅኩ እኮ ሳሪ። ኦኬ ካላስ ሂድበት። ቪዲዮ መስራት ይጣት ከሆነ እኔ ልጨርስና ሰመራይዝ አድርጌ ላቁም። በቃ ፕሊስ እባክህ እኮ ይቅርታ ጠየቅኩ እኮ አይደል እንዴ? ጥፋት ነው አላችሁ። የሰራው ቪዲዮ ጥፋት ነው አጥፍተሃል፣ እንደዛ ማለት የለብህም አላችሁኝ እኮ። ይቅርታ ጠየቅኩ። ከዚህ በላይ ምን ላድርግ? ከዚህ በላይ